ጥፍር ቀለም በዚህ ማድረግ ስንቶቻችሁ ለቆዳ ካንሰር ሊያጋልጥ እንደሚችል ታውቃላችሁ? አዳዲስ ጥናቶች እንደሚያሳዩት ከሆነ ከላይ የምትመለከቱ የዩቪ ላይት የጥፍር ቀለም ማድረጊያ ለቆዳ ካንሰር ሊያጋልጥ ይችላል የሚሉ ጥናቶች እየመጡ ነው። ብዙውን ጊዜ የውበት ሳሎን ሄዳችሁ በጥፍር ቀለም ማድረጊያ ታደርጋላችሁ፣ ጥፍር ቀለማችሁ ማለት ነው። ነገር ግን ይሄ የምትመለከቱት ላይት ውስጡ ያለው ላይት የዲኤንኤ ዳሜጅ ወይም ደግሞ የዲኤንኤ የምንለው መጎዳት ሊያመጣ ይችላል፣ ሚውቴሽን ሊያመጣ ይችላል፣ እንዲሁም ደግሞ የሴሎች መጎዳት ሊያመጣ ይችላል። ይሄ ደግሞ ቀስ በቀስ ወደ ካንሰር ያመራል፣ ወደ ቆዳ ካንሰር ያመራል ማለት ነው። ለዚህ የጥፍር ቀለም ማድረጊያ ያላችሁ ሰዎች ወይም ደግሞ የውበት ሳሎኖች ማድረግ የሚጠበቅባችሁ ነገር ምንድን ነው? አንደኛ ነገር ሰዎች ወደ እናንተ ጋር ጥፍር ቀለም ከቀባችሁ በኋላ እጃቸውን ሰንስክሪን መቀባት ግድ ያስፈልጋል ማለት ነው፣ ከጨረሩ ለመከላከል። እንዲሁም ደግሞ ግላቦች አሉ፣ የሚደረጉ ግላቦች፣ ዩቪ ላይትን የሚከላከሉ ግላቦች አሉ። እነዛን ግላቦች ማድረግ ይጠበቅባቸዋል ለደንበኞቻችሁ ማለት ነው። ምክንያቱም ይሄ ጨረር ለካንሰር ያጋልጣል፣ ለቆዳ ካንሰር ያጋልጣል ማለት ነው። ለዚህ ይህንን የጥፍር ቀለም ማድረጊያ የምትጠቀሙ ሰዎች ጥንቃቄ ልታደርጉ ይገባል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።